ተፈጥሮ የምትሰራበትን መንገድ ማየት ብቻ በጣም በቂ ነው። ገበሬ እንዴት እንደሚሰራ ተመልከቱ። ምንድነው የሚያደርገው ገበሬ? በሰላም ጎተራ ውስጥ የተቀመጠውን ዘር የሰላም ዘር ማለት መፈጨት፣ መቀቀል፣ መቆላት፣ እንደ ዳቦ፣ እንደ ቂጣ፣ እንደ እንጀራ ተደርጎ መጋገር የሚችለውን እህል ይወስድና ምንድነው የሚያደርገው? ምንም አይነት ንግግር ቋንቋ የሌለውን አፈር አምኖ ዘሩን እዛ ላይ አፍሶ ወደ ቤቱ ሄደ፣ ደስ ብሎት ማለት ነው። እርግጠኛ ነው ግን በሚቀጥለው ዓመት ጎተራ ውስጥ እንደሚመለስ ያ ከጎተራ የወጣው ነገር 100% እርግጠኛ ነው። ገበሬ እንደ ገበሬ አማኝ የለም በምድር ላይ። ዓመት ከዓመት ይሄን ነው የሚሰራው። ገበሬ በረዶ ቢመታውስ ቢል፣ ዋግ እንዲህ ቢያደርገውስ ቢል፣ እህል የሚያወድሙ ትላትሎች በሚቀጥለው ዓመት ቢመጣ፣ አንበጣ ቢመጣ ቢል እና ባይዘራ what will happen? የሰው ልጆች በሙሉ ምድር ላይ መኖር አይችሉም። ያ እምነት ነው ዓለምን በምድር ላይ የሚያኖር። why can't we believe in what we do? በእያንዳንዱ ሰው ውስጥ ያ የእምነት ዘር አለ። በእያንዳንዳችን ልብ ውስጥ ያ እምነት ዘር አለ። ያንን ብንዘራ ቀን ይወስዳል እንጂ ሳምንታት ይቆጥራል እንጂ የሆነ ቀን ላይ እንደ ህልም ብቻ የምናስበው ነገር እዚህ ምድር ላይ ተገልጦ በአካል እኛም እናየዋለን፣ ሌሎች ሰዎችም ያዩታል። ምን ማለት መሰላችሁ? የሰው ልጅ ማለት ለሌሎች ሰው ልጆች ይዞት የመጣውን የስጦታ ፓኬጅ በውስጡ ይዞ የመጣ ሰው ነው ማለት ነው። ሰው ብለን ስንጠራው ያን የመጣውን ስጦታ ነው ፓሽን ብለን የምንጠራው። ፓሽን አንድ ሰው የሚወደውን ነገር ሲያደርግ ጀነሬት የሚያደርገው ኢነርጂ ነው። በምን እናውቀዋለን ይሄን ነገር ካል ቀኑን ሙሉ ህይወታችሁን አስቡ። ለምሳሌ ትላንትና ከትላንት ወዲያ የዋላችሁበትን ያደራችሁበትን አስቡና ውላችሁ ስትመጡ ያ ስራ ያሟጥጣችኋል ወይስ ይሞላችኋል? የምትሞሉ ከሆነ በሚቀጥለው ቀን ጧት ቶሎ ፀሐይ ወጥቶ እዛ ቦታ ላይ ለመሄድ ቸኩላችሁ የምትሄዱ ከሆነ ተሞልታችኋል ማለት ነው። የመሟጠጥና የሚቀጥለውን ቀን እንዳይመጣ የመመኘት አይነት ስሜት የሚሰማችሁ ከሆነ that's not what you are created for ማለት ነው። ሰዎች የተፈጠሩለትን ነገር ሲያደርጉ ትምህርት እንኳ ባይማሩ፣ ምንም አይነት እውቀት፣ ምንም አይነት ልምድ እንኳ ባይኖራቸው የሰዎችን ትኩረት፣ የሰዎችን ልብ የመሳብ አቅም አላቸው። ምንም አይነት ይሄ ቴክኒካል ነገር ላያውቁ ይችላሉ። እያንዳንዳችን ውስጥ የተሰጠን የሆነ ሚነድ እሳት አለ። ያ እሳት የተሰጠው ለኛ አይደለም፣ for other people, to serve other people። የብዙ ሚሊዮን ሰዎችን ህይወት መንካት የምትፈልጉ ከሆነ የነካችሁት ሰው ሁሉ ለናንተ ልክ እንደተዘራበት ማሳ ሃርቨስት እንዲሰጣችሁ የምትፈልጉ ከሆነ the first step is to get what you are created for. What's your purpose in life? ምን ልናደርግ ነው እዚህ ምድር ላይ የመጣ ነው? የናንተ ትልቁ ሀብት ያለው ዓለም ውስጥ ሳይሆን እኛ ውስጥ ነው ማለት ነው። እኔ ውስጥ ነው የኔ ሀብት ያለው፣ ሰዎች ውስጥ አይደለም ያለው። if you get that, forget ሌላ ነገር፣ forget የባከነውን ዓመት፣ forget ሌሎች ተማሩት የምትለው ሰማይ ጠቀስ ትምህርት፣ forget everything. what do you have on the inside? ያን ያገኛችሁ ቀን ህይወታችሁ ከዚህ በፊት ሆኖ በማያውቅ መንገድ መለወጥ ይጀምራል። ምክንያቱም በቂ የሆነ ስጦታ ይዘን የመጣ ነው በዚህ ምድር። እያንዳንዱ ጥሪ ቢያንስ አንድ መክሊት ተሰጥቷል። እያንዳንዳችን ስታደርጉት ደስ የሚላችሁ ለሌላ ሰው የሚከብድ እናንተ ግን እንደ ጨዋታ የምትቆጥሩ በቀላሉ የምትማሩት ነገር ምንድን ነው? በእያንዳንዳችሁ ውስጥ ያለው ነገር ይሄን ኤክስፕሎር ብናደርግና ብናገኝ የዓለም እንቁ ሰው የሚያደርገን የተማርነው ትምህርት ሳይሆን ይሄኛው ስጦታ ትልቅ ነገር፣ ኤክስትራኦርዲነሪ ነገር፣ ከመደበኛ የሚያልፍ ነገር መስራት የምትፈልጉ ከሆነ እዚህ ምድር ላይ የመጣችሁበትን የሚቀሰቅሳችሁን፣ ደስ የሚላችሁን፣ እንቅልፍ የሚከለክላችሁን፣ ማልዶ የሚቀሰቅሳችሁን የሆነ ነገር ማግኘት አለባቸው።